ሰላም ጤና ይስጥልን ክቡራትና ክቡራን የቻናላችን ቤተሰቦች እንደምን አላችሁ? የሰዓቱን አጫጭር ዜናዎች ይዤላችሁ መጥቻለሁ። በቅድሚያም አርዕስተ ዜናም መጨረሻው መፍረስና መበተን የሆነው የብልጽግና ሰራዊት ወደ ፋኖ እየተቀላቀለ እንደሚገኝ ተገለጸም። ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ላይ ተቃውሞ ገጠመው። በብልጽግናው የ103ኛ የአየር ወለድ ክፍለ ጦር ጡት ቆራጭ ሰራዊት ላይ መብረቃዊ ጥቃት ተፈጸመበት። ክቡራትና ክቡራን እንደዚህና ሌሎች አጫጭር ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ታደምጡ ዘንድ ያክብሮት ግብዣዬ ነው። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ እንላለን። አብራችሁን ቆዩም። ትላንት አመሻሹን በሸዋሮቢት ከተማ ዙሪያ በተሰሩ ድንገተኛ ወታደራዊ ኦፕሬሽን የአምደ ጽዮን ኮር ጀግናው የራምቦ ክፍለ ጦር በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ማድረሱን ክፍለ ጦሩም አስታውቋል። በሸዋሮቢት ከተማ ቀበሌ 08 ዋንዛ መድኃኔዓለም ተርተር በተባለው ጉባ ላይ የሰፈረውን የመከላከያ ሰራዊት ላይ የአማራ ፋኖ ህዝባዊ ድርጅት አፋሕድ ሸዋ ጠቅላይ ግዛት አምደ ጽዮን ኮር አካል የሆነው የጀግናው ራምቦ ክፍለ ጦር ቃኞች በልዩ ወታደራዊ ኦፕሬሽን እስከ ካምፕ ድረስ ተስበው በመግባት በዋርድያ ጥበቃ ላይ ከነበሩ ከአምስቱ የ103ኛ የአየር ወለድ ክፍለ ጦር አባላት አራቱ ሲደመሰሱ ቀሪው አንዱ የሰራዊቱ አባል ቁስለኛ ሆነው ወደ ተርተር ጉባ ላይ ለማምለጥ ሲሞክር ገደል ገብቶ ህይወቱ ማረፉ ተረጋግጧልም። በዋርድያ ጥበቃ ላይ ያሉ በፋኖ ሰራዊት በተፈጸመባቸው ድንገተኛ በመደንገጥ ካምፕ በተንቀሳቀሱ ተጨማሪ ሰራዊት ውስጥም ሶስቱ ሲደመሰሱ በበርካቶች ቁስለኛ በማድረግም በጥቅሉ በተፈጸመው ጥቃት 7 ያገዛዙ ሰራዊት እስከ ወዲያኛው ሲደመሰሱ በርካቶች መቁሰላቸውን የክፍለ ጦር የህዝብ ግንኙነት ክፍል ኃላፊ ፋኖ መምህር ግዛቸው አጋጨው ገልጸዋልም። በሌላ ዜና በውድቀቱ ዋዜማ ላይ የሚገኘው የብልጽግናውና የአምባገነን አገዛዝ በርካታ የፋኖ ቤተሰቦች በነዋሪ ፖሊስ ጣቢያ ለወራትም ያክል በግፍ አስሮ እያሰቃየ መሆኑን አምደ ጽዮን ኮር የራስ አበበ አረጋይ የህዝብ ግንኙነት ክፍል ኃላፊ ታጋይ አርበኛ ሽታው አሻግሬ ገልጸዋልም። አርበኛው በመልእክቱ እንደተናገረው የፋኖ ቤተሰብ በመሆናቸው ብቻ በርካታ ንጹሃን ዜጎች በወረዳው ውስጥም ባሉ ሆዳሚ አማራ ባንዳ አመራሮች ትዕዛዝ ሰጭነት ከመስከረም 28 ከ2018 ዓ.ም ጀምሮ ታስረው ለከፍተኛ እንግልትና ለጤና እክል መጋለጣቸውን ያረጋገጠ ሲሆን ከነዚህም ውስጥ በከፊል በግፍ የታሰሩ የነጻነት ታጋይ የፋኖ ቤተሰቦች ስም ዝርዝር እንደሚመለከተውም ቀርበዋልም። የፋኖ ፋሲል ይታገሱ ቤተሰብ አቶ ይታገሱ አቢ የታጋይ አባት፣ ወይዘሮ አጥናፈ ወርቅ ይታገሱ የታጋይ እህት፣ ወይዘሪት ሳምራዊት ይታገሱ የታጋይ እህት ይገኙበታል። የፋኖ ደምስ ስንታየው ቤተሰቦች ደግሞ ወጣት ዘርጋው ስንታየው የታጋይ ወንድም፣ የፋኖ ካሳሁን ቤተሰብ አቶ ወርቅ አገኘህ ሽመልስ የታጋይ ወንድም፣ ወይዘሪት ቁልጭ ሲፈታ የታጋይ እህት፣ ወይዘሮ አስናቀች ተጫነ የታጋይ እናት መሆናቸውን በመግለጽ እኚህ ንጹሃን ወገኖች ያለምንም ኃጢአታቸው የፋኖ ቤተሰባቸው ብቻ በመሆናቸው የዓለም አቀፍ የጦር ወንጀለኛ ብልጽግና የ21ኛው ክፍለ ዘመን የፋሽስታዊ አገዛዝ የወረዳ አመራሮች በአስቸኳይ የግፍ እስረኞችን እንዲለቅ እየጠየቅን ተፈጻሚ ሆኖ ባይገኝ በአገዛዙ ቁልፍ አመራሮች ላይ ክፍለ ጦሩ አጸፋዊ እርምጃ እንደሚወስድም እናስጠነቅቃለን ሲል አምደ ጽዮን ኮር ሚዲያ ኮሚኒኬሽን ክፍል በላከው መረጃ ገልጿል። ያለፉት 2 የትግል ዓመታት በጥልቅ ገምግመን ካስቀመጥናቸው ተግባራት መካከል ሰራዊታችን ብቁ መደራጀትና ቀጠና አልባዊ ውህደት ጦር መገንባት፣ አመራሩና መላ ሰራዊትን ጉልበተኛ የጦር አበጋዝነት በሽታ የማላቀቁ ተግባር በማጠናቀቅ ላይ ይገኛል። በድርጅታዊ ግምገማችን መውጫ ብልሃት የተቀመጠው የዚሁ ተግባር አካል የሆነውን የአመራርና ባህር ሰራዊቱን አቅልጦ በአዲስ ትውልድም አዲስ አስተሳሰብና አዲስ ተስፋ የራሳችን እሳቤ የማቀመጥ ተግባርም የማጥመቁ ተግባርም በድርጅታችን አመራር ያለ እረፍትም እየተከናወነ ሲሆን በምዕራብ አማራ ቀጠና ቴዎድሮስ እዝም አመራርና ሰራዊት ብሶትን ከመናገር ወደ ፖለቲካዊ መስመር ወታደራዊ ቀመር ጥልቅም ሽግግር ላይ ይገኛል። ብሶትን ከመንገር ወደ ርዕዮታዊ መስመር ወታደራዊ ቀመር ማሸጋገር አለባቸው የሚለውና ሰራዊቱን አድማሳዊ አድርጋቸው አደራጁልን ከአንድያ ነፍሶ እስከ አንድያ ደምና አጥንቱ ድረስም የሚገብረው ሰራዊታችንና ነጻነታችን ናፍቆ ሐሳቡን ሳንቲምም የሚያዋጣው የሩቅና የቅርብ ህዝባችን የነፍስ ጥያቄ መመለሱ የድርጅታችን በአመራርነት ዘመናችን ካሳካናቸው በትውልድና በታሪክ ፊት ከፍ ብለው ከሚታዩ ድንቅ ውሳኔዎችም ውስጥም አንዱ ነው። በዚህ ፍጹም የለውጥ ተግባርና የለውጡ ሂደት በሚያዳዱ በመሰናክሎች መካከል ያለውን ተቃርኖ የተፈታበት ጥበብ እንዲሁም የጠላትን በሰማይ የሚበር በምድር የሚሽከረከር ድንፋታውን በልብ ሙሉነት እየገጠምን እያጠቀንና እየታገልን
የሚያሰራ ምቹ ሁኔታ በክንዳችን እየፈጠርን ድርጅታዊ ውሳኔ ማስተግበር መቻላችን የትላንትን መነሳት መውደቃችን ለዛሬ ምን ያክል መማሪያ እንደሆነ እና ነገ ላይ የውሳኔ ሰጭነት ብቃታችን በምን ያክል የመሪነት ልዕልና ላይ መሆናችን ማያ መነጽራችን ነው ብሏልም። ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ላይ ተቃውሞ ገጠሙ። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የከፍተኛ ትምህርት ተቋም ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ከ2019 ዓ.ም የትምህርት ዘመን ጀምሮ ተግባራዊ እንደሚሆን መናገራቸውን ተከትሎ ትናንት ሰኞ ህዳር 8 በአንዳንድ የመንግስት ዩኒቨርሲቲዎች ተማሪዎች ተቃውሞ ማሰማታቸውን ዋዜማ ዘግቧልም። የተማሪዎች ተቃውሞም ከተቀሰቀሰባቸው ከፍተኛ የመንግስት የትምህርት ተቋማት መካከል አምቦ፣ አርሲ፣ ቡሌ ሆራ፣ ሰላሌ፣ ሜዳ ወላቡና ድሬዳዋ ዩኒቨርሲቲዎች እንደሚገኙበት ዋዜማ ከደረሳት መረጃ ተረድቻለሁ ብላለችም። ተቃውሞ ያስነሱት ያሰሙት ተማሪዎቹ ካስተጋቧቸው መፈክሮች መካከል የመምህር ሙያ ስልጠና ያልወሰዱ ተማሪዎች ማስተማር ብሔራዊ አገልግሎት ስጡ ማለትም ተቀባይነት የለውም የሚል እንደሚገኝበት ምንጮችም ነግረውኛል ብሏል ዘገባው። ፕሮፌሰር ብርሃኑ ነጋ ከሰሞኑ በሕዝብ ተወካዮች ምክር ቤትም ቀርበው በአዲስ መመሪያ ዙሪያ ባደረጉት ገለጻ የመጀመሪያ ዲግሪ ያላቸው ተመራቂዎች የአንድ ዓመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ጠቁመው ነበርም።